ሰላም ሰላም እንደምን ቆያችሁ እንደምን ከረማችሁ ውድ የባቦ ቱብ የዩቲዩብ እና የቲክቶክ ተከታዮች ዛሬ ስለ አኮማኖዬ እናወራለን። ስለ አኮማኖዬ ምን ያውቃሉ? ምን ያህል ያውቃሉ? አኮማኖዬ የገዳኦ ጥንታዊ አስተዳደር ሲሆን ስለ አኮማኖዬ እስቲ ዛሬ በደንብ እናያለን ማለት ነው። በገዳኦ 3 ጥንታዊ አስተዳደሮች አሉት። ከነዚህ መካከል የመጀመሪያ አሁን የምናየው ለማየት የምንሞክረው የአኮማኖዬ ስርወ መንግስት ነው። ሁለተኛ ደግሞ ጎሳሎ ጥንታዊ አንዱአዊና ፍጹማዊ አስተዳደር ስርዓት ሲሆን ሶስተኛና የመጨረሻ አሁን ላይ እየተዳደረ ያለው የገዳኦ ባለ ስርዓት ነው ማለት ነው። የመጀመሪያ አኮማኖዬ ስርወ መንግስትን ወይም የአኮማኖዬ የገዳኦ ጥንታዊ አስተዳደርን በደንብ እንመለከታለን ማለት ነው። አኮማኖዬ ስርዓተ መንግስት በገዳኦ ብሔር ጥንት አኮማኖዬ የምትባል ንግስት ነበረች። ይችም ንግስት በብሔሩ ሴቶች የበላይነት ነበራት። ፍጹም ስርዓት ቁንጩ በመሆኗ ወንዶች የቤት ውስጥ ስራዎችን የማሰራት የተወለዱ ልጆች የመንከባከብ ማንኛውም አስተዳደራዊ ጉዳዮች ሁሉ በበላይነት ከመምራትን ባሻገር የተወለዱ ልጆች በእናት ስም ይጠሩ ነበር። በአምባገነንነቱም አገዛዝ ይቺ ሴት አንጣጤ በሚባል ቀጭን ኮሰረት ሳር መሳይ ተክል የቤት ምሰሶ አቁሙልኝና ቤት ስሩልኝ አለቻቸው። ግድግዳውንም ሆነ ጣሪያውንም ቀጥ አድርጋችሁ በአጭር ጊዜ ሰርታችሁ አቅርቡልኝ በማለት ትዕዛዝ ሰጠች። እቺ አኮማኖዬ የምንላት ሴትዮ ማለት ነው፣ ወይም ንግስት ማለት ነው። በወቅቱ የነበረው የአስተዳደር የጭቆና አገዛዝ ስለነበረ በጭካኔዋ ሰው መስራት የማይችለው ስራ እየመረጠች ትዕዛዝ በመስጠቷ ወይም በሃንጣጤ በየትኛውም ሀገር ምሰሶ እንደማይቆም ስለምታውቅ ወንዶች ተቸገሩ ማለት ነው። ወይም ስለሚያውቁ ማለት ነው ተቸገሩ። በሃንጣጤ ምሰሶ ወይም ቤትም ስለማይሰራ ማለት ስለማይቆም ማለት ነው። እሷም ወንዶች በሚደርስባቸው ጭንቀት ትደሰት ነበር። በዚህም ሁኔታ ወንዶች በሴቶች ፍጹም አገዛዝ ላይ ጥያቄ በማንሳት ለረጅም ጊዜ የአኮማኖዬ አገዛዝ ለመገርሰስ ትግልን አካሄዱ። እርሷን በሌለችበት ቦታ ህዝብ ተሰብስቦ ተመካከረ። በመጨረሻም በጥበብ የእርሷን አገዛዝ ለመደምሰስ ወስኖ ከስልጣን አስወገዷት። በዚህ መልክ አኮማኖዬ ከስልጣን መወገዷን ስታወቅ እናንተ ሴቶች ቦንኪቾ ወይም የቆዳ ግልድም የምንለው ማለት ነው ከቀኝ በኩል አጣጥፋችሁ ጫፉን ወደ ታች መዥርጡ። መሸነፋችሁን አውቃችሁ ለቀጣይ ትግል ኃይላችሁን አጠናክሩ ብላ ሞተች። በዚህ መሰረት የብሔሩ ሴቶች ምንም ጊዜ ማለት የገዳኦ ምንም ጊዜ ልብሱን ስለብሱ ግልድማቸውን ወደ ታች መመዥረጥ ወይም መላግ እንደሚያስፈልግ ይናገራሉ። ከዛም በኋላ ወንዶች ከተጫነባቸው ጭቆና መላቀቃቸውን የምስራች መግለጫ በውልሻ የተጨፈረውን ሀጊቻ ወራሳ ሱኩ ሀጊቻ አታራ ኢብራ የሚከተሉትን ይላሉ። ተአኮ ማየረርተት ሲሶ ተአኮዮ ማየረርተት ሲሶ ሻምባላቅ በማለት በውሹ ግጥም ህዝብ ወጥቶ ጨፈረ ይባላል።